ሰላም እንዴት ናችሁ? ቻናሌ ቤተሰቦች በዛሬው ቪዲዮአችን ስልካችሁን በመጠቀም ብቻ በኦንላይን ገንዘብ የምትሰሩበትን አንድ አፕሊኬሽን ይዤላችሁ መጥቻለሁ። ይህን አፕሊኬሽን ከዚህ በፊትም ቪዲዮ ሰርቼላችሁ ነበር ማለት ነው። እንዴት አድርጋችሁ ገንዘቦችን መስራት እንደምትችሉ እንዲሁም ደግሞ ጊፍት አንድ $10 አለች እሷንም ደግሞ እንዴት መውሰድ እንደምትችሉ ሙሉ ስቴፕ ባይ ስቴፕ ቪዲዮ ሰርቼላችሁ ነበር ማለት ነው። ከዛም ባለፈ በዛሬው ቪዲዮአችን እንዴት አድርገን ነው ገንዘቦችን ሜክ ማድረግ የምንችለው እንዲሁም ደግሞ እንዴት አድርገን ነው ትሬድ ማድረግ የምንችለው የሚለውን ደግሞ ክሪፕቶች አሉ እነሱን ትሬድ ያደረገን ቢትኮይን ኤሲዲቲ እንዴት አድርገን ገንዘቦችን ሜክ ማድረግ እንደምንችል በዛሬው ቪዲዮአችን ሙሉ ስቴፕ ባይ ስቴፕ ማሳያችሁ ይሆናል ማለት ነው። እንደዚህ አይነት ገንዘብ ነክ ቻናል ይመቻችሁ ከሆነ እዚህ ቻናል ላይ ማግኘት ትችላላችሁ። ቪዲዮን ከመጀመራችሁ በፊት ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ እንዲሁም ደግሞ ላይክ ማድረግ ቪዲዮ መጀመራችሁ እንዳትረሱ ማለት ነው። አሁን ወደ ቪዲዮ እናልፋለን። የዊክስን አሰራር ሙሉ ማየት ከፈለጋችሁ ከታች ሊንኩን አያይዤ አስቀምጥላችኋለሁ ማለት ነው። እንዴት አድርጋችሁ መስራት እንደምትችሉ ከዛም ባለፈ ደግሞ ሪዋርዶች አሉ እነሱን ሪዋርዶች እንዴት አድርጋችሁ መውሰድ እንደምትችሉ በዛኛው ቪዲዮ ሰርች ይላችኋለሁ። በዛሬው ቪዲዮአችን እንዴት አድርገን ገንዘቦችን ክሪፕቶችን እንዲሁም ደግሞ ዩሲዲቲዎችን እንዴት አድርገን ትሬድ ማድረግ እንደምንችል በዛሬው ቪዲዮአችን ሙሉ ስቴፕ ባይ ስቴፕ አሳያችኋለሁ ማለት ነው። ከዛም በፊት ግን ቅድሚያ ገንዘቦችን ማስገባት ስላለባችሁ ትሬድ ለማድረግ ግዴታ ገንዘብ ያስፈልጋል። እሱን ደግሞ እንዴት አድርገን ማስገባት እንደምንችል አሳያችኋለሁ። ከዛም ባለፈ ሪዋርዶችን ሙሉ በሙሉ ማሳያችሁ ይሆናል። እንዴት አድርጋችሁ ትሬድ ማድረግ እንደምትችሉ ፊውቸር ትሬዶች አሉ፣ ማርኬቲንግ አለ ማለት ነው። ትሬድ የምታደርጉት እንዴት እንደሆነ ከዛም ባለፈ ደግሞ እንዴት አድርጋችሁ ሪዋርዶችን መውሰድ እንደምትችሉ በዛሬው ቪዲዮአችን አሳያችኋለሁ። ከዛ በፊት ግን እንዴት አድርገን ገንዘቦችን ማስገባት እንደምንችል አሳያችሁና ከዛም በኋላ ደግሞ ወደ ቬሪፋይ እንዴት ማድረግ እንደምትችሉ ሙሉ ስቴፕ ባይ ስቴፕ ማሳያችሁ ይሆናል። እዚህ ጋር እንደምትመለከቱት ከፈለጋችሁ ወደ በፒቱፒ ማድረግ ትችላላችሁ፣ በኢትዮጵያ ብርም ቀጥታ መላክ ትችላላችሁ። ከዛም ባለፈ ግን እኔ የምደግፈው በኦንቼን ይሆናል ማለት ነው። እዚህ ጋር የምትመርጡትን ምረጡ ይላችኋል ማለት ነው። እዚህ ጋር ዩኤስዲቲ የምትላለች ዩኤስዲቲ በተን ወይም ደግሞ እቺን አንዴ ዩኤስዲቲ የምትሏን ትነኩታላችሁ። ከነካችሁት በኋላ ኔትወርክ ያስመርጣችኋል ማለት ነው። ይሄን እዚህ ጋር መጠንቀቅ ያለባችሁ ኔትወርካችሁን መምረጥ መቻል አለባችሁ ማለት ነው። እዚህ ጋር ምን ያህል እንደሆነ እዚህ ጋር ማየት ትችላላችሁ ማለት ነው። እዚህ ጋርም ከታች 0.111 ነው ሁሉም ጋር እንደምትመለከቱት። ከዛም በአንደኛው መላክ ትችላላችሁ ማለት ነው። እኔ ለምሳሌ በቢኤንቢ ስማርት ቼን እመርጣለሁ ማለት ነው። እችኛውን አድሬስ ነው አንዴ ኮፒ የምናደርገው። ኮፒ ካደረግን በኋላ በቀጥታ ወዴት ነው የምንሄደው? ወደ ባይናንሳችን ወይንም ደግሞ ወደ አለን ዋሌት ገንዘብ ወደ አስቀመጥነው ዋሌት ነው በቀጥታ የምንገባው ማለት ነው። አሁን ያሳየኋችሁን አድሬስ ኮፒ ካደረጋችሁ በኋላ ከፈለጋችሁ ወደ ባይናንሳችሁ ወይንም ደግሞ ወደ አስቀመጣችሁት ዋሌት ነው በቀጥታ የምትሄዱት። እዚህ ጋር ፓስወርድ ይጠይቀኛል። ፓስወርዴን በሚገባ አስገባለሁ ማለት ነው። እዚህ ጋር ለእናንተ እንዳይታይ ሸፍኘዋለሁ። ከዛም እንደምትመለከቱት ወደ አካውንቱ በሚገባ ገብቻለሁ ማለት ነው። ከዛም በኋላ ወደዚች ወይም አሴት የምትለው አስትገቡና ዩኤስዲቲ የምትለዋን አንዴ ትመርጣላችሁ። መጀመሪያ ግን ያንን ኮፒ ማድረግ መቻል አለባችሁ። ከዛም በኋላ ሴንድ የምትለዋን እንዴት ነኩትና ከነካችሁት በኋላ ዊዝድሮዋል የምትለዋን በተን እንዴት ነኩታላችሁ። ኮፒ ያደርጋችሁትን ፔስት አድርጋላችሁ። ከላይ ደግሞ እንደምትመለከቱት ኔትወርክ ምረጡ ይላችኋል ማለት ነው። እችኛዋን ኔትወርክ እንዳትረሷት ማለት ነው። እዛ ጋር እንደምትመለከቱት ቢኤንቢ ነበረ የተጠቀምነው። እዚህ ጋር እንደምትመለከቱት ቢኤንቢ ስማርት ቼን የሚለውንም ደግሞ BEP20 አድሬስ የምትለው እንዴት ቼክ ታደርጋላችሁ ማለት ነው። ይህንን በደንብ ኔትወርኩን ቼክ ማድረግ መቻል አለባችሁ። ከጨረሳችሁ በኋላ ኔክስት የምትለዋን እንዴት ነኩታላችሁ። ማስገባት የምትፈልጉት 30 ከሆነ ለምሳሌ 30 የምትለዋን እንዴት ነኩትና ዊዝድሮዋል ነው ቀጥታ የምታደርጉት ማለት ነው። ከዛ እንዲህ ሲያመጣላችሁ እችኛዋን አንዴ ወደ ጎን ታደርጓትና 30 ዩሲዲቲ ትልካላችሁ ማለት ነው። ከዛም በኋላ ወደዛ አፕሊኬሽን በቀጥታ ሲገባ ደግሞ እዛ ላይ ደግሞ እንዴት አድርገን ገንዘቦችን መስራት እንደምንችል አሳያችኋለሁ። ከዛም በቀጥታ አውተንቲኬተር ወይም ደግሞ ፓስወርድ አስገባ ይለኛል። እዚህ ጋር እንደምትመለከቱት ፓስወርዴን በቀጥታ አስገባና እንደምትመለከቱት አሁን ላይ ዊዝድሮዋል ፕሮሰሲንግ ላይ ነው ማለት ነው። አሁን በቀጥታ ወደ አካውንት የሚገባ ይሆናል። ሲገባም ደግሞ እዚሁ ለእናንተ ላይቭ ማሳያችሁ ይሆናል ማለት ነው። አሁን 30 ዩሲዲቲ በሚገባ ወደዛኛው ወይም ደግሞ ወደ ዊክስ አካውንት ወይም ደግሞ ወደ ዊክስ አፕሊኬሽን ልክ ያለው። ከዛም በኋላ ደግሞ እንዴት አድርጋችሁ መስራት እንደምትችሉ ሙሉ ስቴፕ ባይ ስቴፕ ማሳያችሁ ይሆናል። ይሄ ሪል የሆነ የሚሰራ የሚገርም አፕሊኬሽን ነው። ዊክስ ደግሞ ፒቱፒ ማድረግ ትችላላችሁ፣ መገበያየት ትችላላችሁ፣ ዩኤስዲቲ ቢትኮይን ትሬዶችን ማድረግ ትችላላችሁ እና በጣም ብዙ ኦፕሽኖች ስላሉ ደግሞ ዊዝድሮዋሉም ምንም አይቆይም። በቀጥታ በሚገባ በሚገርም ፍጥነት አካውንታችሁ ይገባል ማለት ነው። እሱን ደግሞ ገብተን ቼክ የምናደርግ ይሆናል ማለት ነው። እንግዲህ አሁን ላይ ኖቲፊኬሽን ገብቶልኛል። ገብተን ቼክ እናደርጋለን። ከላክን በኋላ ወደ ዊክስ አካውንታችን እነካለን ማለት ነው። አንዴ ሪፍሬሽ እናደርግና እችኛውን በተን አንዴ በምንነካበት ሰዓት እንደምትመለከቱት ወደ 29 ነጥብ
$99 ወደ አካውንቴ ገብተዋል ማለት ነው። ይሄኛውም ደግሞ አሁን ማየት ትችላላችሁ። አሁን ላይ ነው የገባልኝ። ይሄኛውን አንዴ ኮንፈርም ትሉታላችሁ። እንደዚህ ጋር መጣላችሁ። እንግዲህ እዚህ ጋር እንደምትመለከቱት እዚህ ጋር አላደረግልኝም። ምክንያቱም እዚህ ጋር ነው ያለው ማለት ነው። እንዴት አድርገን ነው መስራት የምንችለው ካላችሁኝ፣ ገንዘብ ስናስገባ እዚህ ጋር እንደምትመለከቱት ለእናንተ የሚሰጣችሁ ሪዋርድ አለ ብያችሁ ነበር ከዚህ በፊትም ካስታወሳችሁ። እሱን ደግሞ መቀበል ከፈለጋችሁ አውቶ ኤርን የምትለውን አንዴ ትነኩታላችሁ። እንግዲህ እዚህ ጋር እንደምትመለከቱት ኤርን እያደረገላችሁ ይገኛል ማለት ነው። እንግዲህ ገንዘብ ስላስገባችሁ ብቻ ኤርን አድርጎ ለእናንተ የተወሰነ ገንዘብ ይሰጣችኋል። ካልፈለጋችሁም ደግሞ ይህንን ማቋረጥ ትችላላችሁ ማለት ነው። እኛውን በተና አንዴ ትነኩትና ኢኔብል የምትለውን ስትነኳት እንግዲህ በሚገባ እንደዚህ ኤርን ያደርግላችኋል ማለት ነው። ኤርኒንጉ ተጀምሯል ማለት ነው። እዚህ ጋር እንደምትመለከቱት አውቶ ኤርን ያደርግላችኋል። ከዛም በኋላ ለእናንተ ከ200 እስከ 500 ሺህ ዩኤስዲቲ ድረስ ወርዝ የሚያደርግ ዩኤስዲቲ ወይም ደግሞ ቶከን ይሰጣችኋል ማለት ነው። ከዛም ባለፈ እዚህ ጋር ኤርን በማድረግ ብቻ ገንዘቦችን ሜክ ማድረግ ትችላላችሁ ማለት ነው። እዚህ ጋር እንደምትመለከቱት ኤርን ማድረግ ችያለሁ ማለት ነው። የስተርዴይ ሪዋርድ ወይም ደግሞ ሪዋርዳችሁን ደግሞ እዚህ ጋር ማየት ትችላላችሁ። ምን ያህል ዶላር ነው የሚሰጣችሁ። እዚህ ጋር ኤርን በምታደርጉበት ሰዓት ብቻ ለእናንተ ገንዘብ ይሰጣችኋል ማለት ነው። አሁን ላይ እንግዲህ ኤርን ላይ ያስቀመጥነው ትሬድ እንዴት ማድረግ እንደምችል ደግሞ በቀላሉ እዚህ ጋር ያሳያችኋል ማለት ነው። ለምሳሌ ዊክስንም ትሬድ ማድረግ ትችላላችሁ። ቻርቱን ማየት ከፈለጋችሁ ቻርቱ ይሄንን ይመስላል ማለት ነው። ዊክስ እና ዩኤስዲቲ ወይም ደግሞ ቢትኮይን ዩኤስዲቲ እነዚህን ትሬድ ማድረግ ትችላላችሁ ማለት ነው። ለምሳሌ ቢትኮይን ከፈለጋችሁ ከላይ ቢቲሲ የምትለውን አንዴ በተን በመንካት ባይ ኦር ሴል ደግሞ ማለት ትችላላችሁ ማለት ነው። እዚህ ጋር የምትፈልጉትን ሊሚት ማድረግ ትችላላችሁ ማለት ነው። ለምሳሌ ማርኬቱ ምን ላይ እንዳለ ለምሳሌ እዚህ ጋር እንደምትመለከቱት ወደ 64,075.7 ምናምን አካባቢ ላይ ነው ያለው። ሊሚት መግባት ለምሳሌ እዚህ አካባቢ መግባት ፈልጋለሁ የምትሉ ከሆነ እዚህ ጋር ሊሚት ማስቀመጥ ትችላላችሁ ማለት ነው። ቀጥታ ልክ እንደ ትሬድ ነው፣ ግን ይሄን ብዙ እንትን አላችሁ። እዚህ ጋር ግን ለምሳሌ እንደምትመለከቱት ኤርን በማድረግ ብቻ በጣም የሚገርም ገንዘቦችን ማግኘት ትችላላችሁ። ዝም ብላችሁ ገንዘባችሁን በማስቀመጥ ብቻ ለምሳሌ ባንክ ገንዘባችሁን ስታስገቡ እንደዛው እንደሚወልድላችሁ ይሄኛውም እንደዛ ብላችሁ አስቡና ኤርን ስታደርጉለት እዚህ ጋር ደግሞ ለእናንተ ገንዘብ ይሰጣችኋል ማለት ነው። ወይም ደግሞ ገንዘቦችን ሜክ ማድረግ ትችላላችሁ። ገንዘቦችን ይሰበስብላችኋል በየቀኑ ምን ያህል ደግሞ እንደሰበሰባችሁ እዚህ ጋር ማየት ትችላላችሁ ማለት ነው። እዚህ ከላይ የስተርዴይ ኤርን የምትላለች እችኛዋንም ቼክ እያደረጋችሁ በቀላሉ ገንዘቦችን እዚህ ጋር ምን ያህል እንደቆጠረላችሁ ማየት ትችላላችሁ። ማርኬት የሚለው ስትገቡ ቢቲሲ ዩኤስዲ አለ፣ እንደሞ ኢተሪየም አለ። እነዚህን በቀላሉ ትሬድ ማድረግ ትችላላችሁ። ፊቸር ትሬዶችም አሉ፣ እነሱንም ቼክ ማድረግ ትችላላችሁ። ከዛም ባለፈ ፌስ ቬሪፊኬሽን ግዴታ ነው ማለት ነው። ይሄ ገንዘብ እስካላችሁ ድረስ ቬሪፋይ ማድረግ ግዴታችሁ ነው ማለት ነው። ምክንያቱም የሆነ ነገር ቢፈጠር እንኳን ዩኤስዲቲያችሁ ቢጠፋ እንኳን ሰው ለመግባት ቢሞክርም እንኳን ዩኤስዲቲን ለማስመለስ ግዴታ ፌስ ቬሪፊኬሽን መጨረስ አለባችሁ፣ ወይም ደግሞ አካውንቱን ቬሪፋይ ማድረግ አለባችሁ ማለት ነው። ሴኩሪቲ የምትለው አስገብታችሁ ወይም ደግሞ ቀጥታ ቬሪፋይድ የምትላለች እችኛዋን በተና እንዴት ነኩታላችሁ። ከነካችሁት በኋላ ቬሪፋይ ናው የምትለዋን ትነኩታላችሁ። ኮንቲኒው የሚለውን ትነኩታላችሁ። ካንትሪ መርጡ ይላችኋል። እዚህ ጋር ኢትዮጵያ ብላችሁ ሰርች ታደርጋላችሁ ማለት ነው። ሌላ ሀገር የምትኖሩ ከሆነ ደግሞ ውጭ ሀገር ምናምን ካላችሁ እዚህ ጋር ያለ የምትኖሩበትን ካንትሪ ትሞላላችሁ። ኮንፈርም የምትለዋን ትነኩታላችሁ። ከዛም በኋላ በቀጥታ ናሽናል አይዲ ነው፣ ፓስፖርት ነው ያላችሁ፣ ድራይቨር ላይሰንስ ነው ያላችሁ ይላችኋል። እዚህ ጋር ደግሞ የላኛውን መንካት ትችላላችሁ፣ ወይም ነው ዩናይትድ ስቴትስ፣ ግን እኔ የላኛውን ሪከመንድ አድርጋችኋለሁ። ፕሮፋይል ዲቴል የሚለውን ትነኩታላችሁ ማለት ነው። ከዛም በኋላ በቀጥታ እንደዚህ ያመጣላችሁ ኮንቲኒው ብላችሁ ታሳልፉትና እንደምትመለከቱት እዚህ ጋር ናሽናል አይዲ ካላችሁ በናሽናል አይዲ፣ ከሌላችሁ በድራይቨር ላይሰንስ፣ በፓስፖርት ቬሪፋይ ማድረግ ትችላላችሁ ማለት ነው። እንግዲህ ናሽናል አይዲ ስላለኝ አይዲ ካርድ የምትለዋን እንዴት ነኩታላችሁ። አይዲ ካርዳችሁን ደግሞ እዚህ ጋር በሚገባ ታስገባላችሁ ማለት ነው። ከዛም በኋላ ቬሪፋይ ማድረግ ትችላላችሁ ማለት ነው። እንግዲህ እንደዚህ ያደርጋችሁ ብቻ በቀላሉ ገንዘቦችን ሜክ ማድረግ ትችላላችሁ። በቀጣይ ቪዲዮ ደግሞ ይሄ ኤርን ያደረግነው ወይም ደግሞ እዚህ ጋር የተቀመጠው ገንዘብ ምን ያህል እንደሰራልን ቼክ እናደርግና በቀጥታ ቪዲዮ ሰራላችኋለሁ። ምን ያህል ደግሞ እንደሰራ እዚሁ ማሳያችሁ ይሆናል ማለት ነው። በቀጣይ ቪዲዮ ይሄኛው 29.99 ምን ያህል ኤርን አድርጎልን ወይም ደግሞ ምን ያህል ሰርቶልን እንትን እንደሚል ቼክ እናደርግና በቀጣይ ቪዲዮ እንዴት አድርገን ማውጣት እንደምንችልም ደግሞ ቪዲዮ ሰራላችኋለሁ ማለት ነው። የዛሬው ቪዲዮአችን ይህንን ይመስል ነበር። ምንም አይነት ገንዘብ ሳታውጡ ገንዘቦችን አስገብታችሁ እንደ ባንክ ቤት ወይም ደግሞ ስታስቀምጡት ያ ነገር ይወልድላችሁና ከዛም በኋላ ገንዘቦችን ይሰጣችኋል፣ ዩኤስዲቲዎችን ይሰጣችኋል ማለት ነው። እንግዲህ የዛሬው ቪዲዮአችን ይህን ይመስል ነበር። በሌላ ባሪፍና ምርጥ በምላቸው ስራዎችና ቪዲዮዎች እስክንገናኝ